ሰላም ጤና ይስጥልኝ እንደምን ቆያችሁ ጊዜያችሁ መልካም ጥሩ እንደነበር ተስፋ አደርጋለሁኝ። ዛሬም የመንግስት ሰራተኞችን የጡረታ ሁኔታ ወይም መመሪያን በሚመለከት ይዤላችሁ መጥቻለሁ። ከዛ በፊት ግን የዩቲዩብ ቻናሌን ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ጋብዛለሁ። ይህን ስለምታደርጉ ክብረት ይስጥልኝ። የመጀመሪያው የመንግስት ሰራተኞች የጡረታ መመሪያ ምን ይላል? ማንኛውም የመንግስት ሰራተኛ በተቀጠረ በ60 ቀናት ውስጥ ለጡረታ በማህበራዊ ዋስትና እና ኤጀንሲ መመዝገብ አለበትኝ ይላል። ሁለተኛ የጡረታ አበል ለቀጣይ ተቀማጭ የሚሆነው እንዴት ነው? ገንዘብ ከሰራተኛ 7% ይሰበሰባል። ይህ ማለት ከመንግስት ሰራተኞች የሚቆረጥ ልክ እንደ ታክስ 7% ደግሞ ለጡረታ ይቆረጣል። ከዛ ላይ ደግሞ ከመንግስት 11% በድምሩ 18% ለሁሉም የመንግስት ሰራተኞች ለጡረታ ተቀማጭ ይሆናል ማለት ነው። ነገር ግን ለፖሊስና ለመከላከያ ግን ከሰራተኛው 7% እና ከመንግስት 25% ተደርጎ ድምሩ 32% ይሰጠዋል ማለት ነው። ለሌላው መንግስት ሰራተኛ ግን ከመንግስት የሚገኘው 11% ነው ማለት ነው። ሶስተኛ ጡረታ የሚያስወጡ ምክንያቶች ምንድናቸው? አንድ ሰው ጡረታን ለመውጣት ምክንያቶቹ ምንድናቸው? የመጀመሪያው በእድሜ ምክንያት ነው። እስከ 60 ዓመቱ ድረስ ካገለገለ ወይንም ከሞላው ጡረታ መውጣት ይችላል። ሌላ ደግሞ በራሱ ፈቃድን ማውጣት ይችላል። ሌላኛው በጤና ጉድለት፣ በስራ ላይ በደረሰ የአካል ጉዳት ወይንም ስራ ላይ ያለ የተለያዩ አካል ጉዳቶችም ከደረሱ ጡረታ መውጣት ይችላል። ሌላው ደግሞ በሞት ምክንያት ያ ሰራተኛ በሞት ከተለየ ጡረታ ለማስወጣት ያንን ሰራተኛ ምክንያት ይሆናል ማለት ነው። አራተኛ የጡረታ አበል በውክልና የሚከፈለው እንዴት ነው? ይህንም ደግሞ በውክልና የሚከፈልባቸው ምክንያቶች እንዴት ናቸው? አንድ ሰው ጡረታ ከወጣ በኋላ ያንን ጡረታውን ሌላ አካል እንዲከፈል ማድረግ ወይንም መውሰድ የሚችለው በምንድነው ነው? አንደኛ በእርጅና ምክንያት ነው። ያው እንግዲህ 60 ዓመት ሞልቶትኝ ከወጣ በኋላ መንቀሳቀስ ባይችል ሌላ ሰው የሱን ጡረታ መውሰድ እንዲችል በውክልና ማድረግ ይቻላል። ሌላው በህመም ምክንያት፣ ሌላ ደግሞ ወደ ውጭ ሀገር በመሄድ ወይንም ደግሞ ወደ ውጭ ሀገር ለሄደም፣ ሌላ ደግሞ በትምህርት ወደ ሌላ ቦታ በመሄድ፣ በእስራት ምክንያት፣ በእነዚህ ምክንያቶች የጡረታን አበል በውክልና መክፈል ይቻላል ማለት ነው። አምስተኛ የጡረታ አበል በይርጋ የሚዘጋው እንዴት ነው? የመጀመሪያው የጡረታ አበል ጥያቄ ሳይቀርብ ወይንም የተወሰነለትን ጡረታ ሳይወስድ ከ3 ዓመት በላይ ከቆየ አይከፈለውም። በቀጣይ ካመለከተበት ቀን ጀምሮ ነው የሚከፈለው ማለት ነው። ስለዚህ ጡረታ ከወጣበትኝ ቀን ጀምሮ ያሉትን ጊዜያቶች እስከ 3 ዓመታት ካልወሰደ ወይንም ካልተከፈለው ያለፈው አይሰጠውም ማለት ነው። በቀጣይ ካመለከተበት ቀን ጀምሮ ያለው ነው የሚከፈለው ነው የመጀመሪያው። ሁለተኛ የዳረጎት ጡረታ ሳይጠይቅ ቀርቶ ወይንም የተጠየቀውን የ3 ዓመት ድረስ ሳይወስድ ከቆየ በይርጋ ይዘጋል ወይንም አይከፈልም ማለት ነው። በእድሜ 60 ዓመት ሲሞላው ለሰራተኛ የሚሰጥ የጡረታ አበል እንዴት ይሰላል የሚል ነው። የመጀመሪያው ከተቀጠረበት ቀን ጀምሮ እስከ 10 ዓመት ድረስ ያለውን አገልግሎት በ30% ይባዛለታል ማለት ነው። ለምሳሌ አንድ ሰው 28 ዓመት ቢያገለግል 10 ዓመቱ የመጀመሪያዎቹ ከተቀጠረበት ቀን ጀምሮ 10 ዓመት ያሉትን እስከ በስንት ፐርሰንት ይባዛለታል ማለት ነው? በ10% ይባዛለታል ማለት ነው። ከዛ በኋላ ግን ያለው 18% ግን በ1.25 ይባዛና የሱ ድምር ነው የሚከፈለው ማለት ነው። ስለዚህ በዚህ መልኩ ማስላት እንችላለን ማለት ነው። ለምሳሌ እንግዲህ እንዳልኳችሁ አንድ ሰው 28 ዓመት አገልግሎ ጡረታ ቢወጣ እና ደሞዙ ደግሞ የ5000 ብር ደሞዝ ተከፋይ ቢሆን ምን ያህል ጡረታ ይደርሷል የሚለውን ስናሰላ መጀመሪያ እስከ 10 ዓመት ያሉትን በ30% እናበዛለታለን። ሲደመር ከዛ በኋላ እንግዲህ 28 ዓመት ብለናል። ከ28 ሲቀነስ 10 ዓመት 18 ዓመት ይቀራል። የ18 ዓመቱን ደግሞ ግን የምናበዛለትኝ በ1.25% ነው የምናበዛለት ማለት ነው። ስለዚህ 10 ዓመቱ ሲባዛ በ30% ሲደመር 18 ዓመት ሲባዛ በ1.25 ምን ይመጣል? 30 ሲደመር 22.5 ይመጣል። 52.5% የደሞዙን በጡረታ ክፍያ ያገኛል ማለት ነው። እንዳጠቃላይ በዛሬ ቪዲዮ የመንግስት ሰራተኞችን የጡረታ መመሪያ ከመቼ ጀምሮ ነው በማህበራዊ ዋስትና ኤጀንሲ መመዝገብ የሚችሉትን፣ ስራ ከተቀጠሩበት ከስንት ቀን በኋላ ነው፣ የጡረታ አበል ለቀጣይ ተቀማጭ የሚሆንስ ከመንግስት ምን ያህል ፐርሰንት፣ ከሰራተኛውስ ምን ያህል ፐርሰንት ተቆርጦ ነው የሚለውን፣ እንዲሁም ደግሞ ጡረታ የሚያስወጡ ወሳኝ ምክንያቶች፣ የጡረታ አበል በውክልና የሚከፈልባቸው ሁኔታዎች አይተናል። ከዚህ በተጨማሪ ደግሞ አንድ ሰው እድሜው
ለጡረታ ደርሶ ከወጣ በኋላ ምን ያህል ፐርሰንት ወይንም ደግሞ ምን ያህል ክፍያ ይደርሰዋል ከአገልግሎቱ ላይ እስከዛሬ ካገለገለባቸው አመታት ላይ ጡረታ ሊደርስ የሚችለው ምን ያህል ብር ነው የሚለውንም አሰላሉን አይተናል። ሌሎች ቪዲዮዎችን በቀጣይ ይዤላችሁ እመጣለሁኝ። ስለተከታተላችሁኝ አመሰግናለሁኝ። መልካም ጊዜ